ከለጠቅሽኝ ኳስ ቶኪዮ አንቺ ነች ነው ሳለት ከልሜ ነች መብት እኮ ነው እኔ መስጠት እና ያለ መስጠት ግን ባስሽ እናስስ እሺ ባስሽ ብር አዎ እሺ ከለጠቅኝ ያስሽ ብር እሺ ማርያም ወይ ለጠቅሽ አንቺ ጀግናሽ አሁን ጋይስ አጃጅላታለሁ ጃይና አጃጅላታለሁ አንዳው ሺው ካለ አትይዘማው አትታኪው ታዲበት ያኛው رفي بك أشي አንድ ሁለት ሶስት እንዴ በቦክሱ መምታት የፈለግሽው ወይስ ዛሬ አዶናይን ሰርፕራይዝ ላደርገው አስቤያለሁ። አንድ ጊፍት አብረን እንገዛለታለን። ፒያሳ ነው ያለሁት፣ ወርቅ ቤት ወርቅ ልገዛለት ነው ያሰብኩት። ያ 3 ሚሊዮን ስለገባ ሰርፕራይዝ እናደርገዋለን። መቀሌ ነው ያለው፣ እየመጡ ነው። ኦሬዲ ደርሰዋል። 20 ደቂቃ ነው ያለኝ። ባይዘው 20 ደቂቃ ብቻ እየመጡ ነው። ኦሬዲ ኤንት ገብተዋል። ይሄ ፕሌን ውስጥ ገብተዋል። እናፈጣጥነዋለን ነው። ተከታተሉኝ። እሺ፣ ሰላም እንዴት ነሽ? ሁሉ ሰላም። ቤታችሁ በጣም ነው የሚያምረው። ያ እንደዚህ አይነት ነገር ቢሆን ደስ ይለኛል። ያ ለወንድ ነው እንደዚህ አይነት ነገር ያ ይወዷል ብዬ አስባለሁ። አዎ ያምራል። መስቀል ነው ስመጣ 4.1 ነው። ኦኬ ቴንክ ዩ በጣም እናመሰግናለን። እሺ ገብቶልሻል። ቴንክ ዩ እናመሰግናለን። እሺ ባይ ጋይስ። አሁን በቃ ከፍለን ጨርሰናል። ኦልሬዲ ሰው ወርቃችንን ገዝተን ጨርሰናል። ወደ ትሪፕሊ ሆቴል ነው የምንሄደው። በጣም 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 መደስ አለብኝ መኪናውን ቢካዝ ኦልሬዲ ኤርፖርት ገብተዋል እነሱ። አሁን እንዴት እንደምንሄደው እንዴት እንደምጀልጠው እኔ ልጅ ማለት ነው። ተከታተሉኝ። ፋይናሊ ሳይደርስ እነሱ እኛ ደርሰናል። አሁን ወደ ላይ እንሄዳለን። አሁን ጨርሰናል። ወደ ላይ ነው የምንወጣው። አብረን አብራችሁን ተከታተሉን። እወዳችኋለሁ።
ልቀጣላችሁ። እኔ ለምን ታስጠቁሩኛላችሁ? በቃ ልቀጣላችሁ። ማንንም አላስጠቁረሽም። አይ በቃ ልታስጠቁሩኝ ነው የወጣኸው። በቃ ተቀጥተን አልተቀጡልኝም አይነት ነገር ነው። ባይዘው የወጣሁት ተናድጄ የማይሆን ነገር እንዳልል ነው። ራሴ ስለምፈራው ነው የወጣሁት። ቆይ ደግሞ እየተቀጣሁ ነው አይደለ? ለምን አጠብቁኝም? ሁሉ ይኸውልሽ ባይዘው ጃኒ ሁሉም ነገር እንትን አይምሰልሽ። ሰው ዝም ሲልሽ ላሽል ምናምን ነገር አንቺ የምታስቢው በቃ እኔን ለማስጠቆር ነው በእኔ እንትን ስለሚሉ ነው ምናምን። እንደዛ ግን አይደለም። እኔ የወጣሁት ተናድጄ ከአንቺ ጋር መጣላት ስለማልፈልግ ወጣሁ። በቃ ምን አነጋገረኝ? ክፉ አለ። የወጣሁበት ሪዝን ምንድን ነው? የወጣሁበት ሪዝን ስለማትቀጪ ተቀጪ ስትበይ በጣም ብልጥጥ ስለምትይ በቃ ወጣሁ። ሲጀመር ገና መጀመሪያ ስትመጪ ጌም ላይ ግን እንደማትቀጪ አውቃለሁ። ጌም ላይ አትቀጪም አንቺ ከድሮም ነው ታቻለሽ። አዩ እየላጥኩ እየተቀጣሁ ነው። ስላላትሽ አይደለም። ባይዘዌ ሁለት ጌም እኛ ስናሸንፍ ሁለት ጌም ሉጣ ማለትሽ ራሱ አይባልም። ገባሽ? ሉጣ ስትይ ራሱ ምክንያቱም እኛ ሰው ስለመጣልን ነው እንጂ 20 ጌም ብታሸንፉ ቁጭ ብለን ነው የምንቀጣው። እወጣለሁ ብያለሁ። ሉጣ ብዬ ነው ያስፈቀድኳችሁ እንጂ እወጣለሁ ብያችኋለሁ። አይ አትውጪ በኋላ እኮ ሉጣ ነው ያልኳችሁ አይደለ እንጂ እወጣለሁ ብያችኋለሁ። ይሄን ጌም ተሰውጪ እወጣለሁ አልሽ። ይታየው እኮ ምስክር ነች። ግን አንድ ሰው ሲሆን ኦኬ። ግን አንቺ ምንድነው ሪኳየርመንትሽ? አሁን ለምሳሌ ብታገቢ ነው የምልሽ። ሁላችንም እኔ አሁን ድሮ ያው ስላገባው ማግባት ስለማልፈልግ ነው እንጂ የራሴ የሆነ ሪኳየርመንት አለኝ። እኔ አሁን አይ ዶንት ማይንድ ስንዝሮም ቢሆን በጣም ስማርት ሰክሰስፉል የሆነ ሰው ሁሌ ደስ ይለኛል፣ እውነት ለመናገር ማለት ነው። ስንዝሮም ቢሆን ያልሽው አረተ እና የሚያስተምረኝ ወንድ ደስ ይለኛል። የሚያስተምረኝ ስል አሁን እኔ የሆነ ሰው ለምሳሌ ኤግዛምፕል ልስጣችሁ። ረጅም አይደለም 3 ዓመት ዴት ያደረኩት ሰው አለ። በጣም ብዙ ነገር ያስተማረኝ፣ ቢዝነስ ያስተማረኝ ስለ አሜሪካ ማለት ነው። እና ብር አይደለም ሰው ብር ከሚሰጥሽ ማለት ነው እውቀት ቢሰጥሽ ሁልጊዜ ይዘሹት የምትሞቹ ነገር ነው። እና እውቀት የሰጠኝ ትምህርት ቤት ቢዝነስ የተማርኩት ትምህርት ቤት ስማር ግን ምንም ያስተማሩኝ ነገር የለም። ኮርፖሬት እንድሰራ ብቻ ነው ያዘጋጁኝ እንጂ ምንም ስለ ቢዝነስ ስታርታፕ እንዴት እንደሆነ ክሬዲት ምንም አውቀው ታሪክ የለም። ኢቨን ትምህርት ተምሬ ነው የምልሽ ባችለር ድረስ ሄጄ አሜሪካን ሀገር። እና አይ ላይክ ፒፕል እንደዛ ጭንቅላቱ በጣም ስማርት ያልሆነ ሰው እኔ አይ ካን ናት ላይክ ዴት ማድረግ አልችልም። ለምን እንደው ላይክ ስዕል አይመስልም፣ 6 ፓክ አይኖረውም። ለምን 6 ፊት አይሆንም? ላይክ አትራክት አያደርገኝም። በቃ ስናወራ እኔ አይምሮዬን ስቲሙሌት የሚያደርግ ሰው ነው ደስ የሚለኝ ማለት ነው። ለምሳሌ እና የየሰው ምርጫ አለው ገባሽ? እንጂ ገንዘብ ብቻ አይደለም። ደግሞ እንደዛ አይነት ሰው ሀብታም ነው። የሚገርምሽ ነገር እንደዛ ስማርት የሆነ ሰው ሁሌ ሀብታም ነው፣ ኖ ማተር ዋት ማለት ነው። ቢካዝ እውቀት ስላላቸው እውቀታቸውን እንዴት ወደ ብር መቀየር እንዳለባቸው ስለሚችሉ ማለት ነው። ሶ ዳትስ ሜኒ ምርጫ። እኔ አሁን መማርን የጠይኳት አንዳንድ ሰው ደግሞ ኖርማል የሆነ ስራ ያለው ኮርፖሬት የሚስራ የተማረ በቃ ኖርማል ምናምን ብሎ የሚመርጥ ሰው አለ። ቆንጆ የሆነ አንድ ሰሚ የሆነ እንደዚህ የሆነ የሚል አለ። ለዛ ነው የጠየኳት ማርዬ። እኔ ይኸውልሽ በጣም ከማመረጤ ብዛት ጠፍቶብኛል። አሁን የምንፈልጋቸው ወንዶች አይነት አሁን ምን አይነት ወንድ እንደምፈልግ ጠፍቶብኛል። አይ መማርዬ አንዳንድ ጊዜ ዩጋረ እንትን ጻፊ እና ከዛ መጨረሻ ላይ ከእያንዳንዱ አንዳንዱ ሰጂ ኦኬ፣ ከዚህኛው የማልወደው የነበረው ይሄን ነው፣ ከዚህኛው የማልወደው የነበረው የማትወጁን ጻፊና ከማትወጁ መካከል ማለት ነው። ከዛ መሀል ማለት ነው የማትወጁን ውስጥ የሌለው ምረጪ፣ ከሱ ውስጥ ማለት ነው ከማትወጁ ነገር ውስጥ የሌለው ማለት ነው እንጂ በኋላ ላይ ታውቂያለሽ እንትን ሲሆን ለብዙ እኔ ኢቨን አሁን እኔ ቤት ሰው ሲገባ እውነት ለመናገር ሲሪየስ ኬዝ ማለት ነው ስናወራ ከሴቶች ጋር ጊዜ እምልሽ አይ ኖ ዊ ሃቭ ኦፕሽንስ ምናምን፣ ግን ለሴት ልጅ ጊዜ እንትን አይደለም። የሆነ እንደምታይኝ
የመጀመሪያ ልጅን ጤነኛ ልጅ ወልጄ አሁን ያው በ30 ታመሰ አይ ዶንት ሚን ሁሉም ሰው ጤነኛ ያልሆነ ልጅ ይወልዳል ማለት አይደለም፣ ግን the risk is high the more you get older ልጆች የምትፈልጊ ከሆነ ፋሚሊ መመስረት የምትፈልጊ ከሆነ ለአንቺ ብቻ ሳይሆን ለሁሉም ሴት ነው የምለው በዚህ አጋጣሚ the risk is high እና አንዳንድ ጊዜ it's hard you know of course የማትፈልጊው ሰው ላይ ወይ ደግሞ እንትንሽን ሎ አርገሽ ውደቂ ወይ ደግሞ ምናምን ሳይሆን አይ እኔ ፍላጎቶቼ በየጊዜው ይቀያየራሉ። ለዛ ነው ማለት ድሮ የነበረኝ ፍላጎት ከአሁኑ ጋር ብዙ ይለያያል። በየጊዜው ስለሚቀያየር እንዲህ ነው ብዬ መናገር አልችልም። ግን አይ ቲንክ ሳየው ነው የማውቀው ነኝ። እሱማ ልክ ስታየው አይተሽ ልብሽ ሲደነግጥ ንገሪኝ። ብዙ ነገር ራይት ያደርጋል። ተማሽኛ አይተሽ ልብሽ ሲደነግጥ ንገሪኝ። ያው ለነገሩ ቢሆን ደግሳ አኒታ ተዘጋጂ። እግዚአብሔር የራሱ የሆነ ሰው አኒታ የለችም እንዴ? ፎቶ አለ ያለው ባለሙያ እያዳመጥኩ ነው፣ ትምህርት እየወሰድኩ ነው፣ እየቀሰምኩ ይኸውልሽ። አይታው ልቧ ድንግጥ ሲል ተዘጋጂ፣ እንደግሳለን። ዚፎራ ቲጂ ግን የሚወድሽ መማርዬ፣ እኔ የምፈልገው የሚወድሽን ሰው እንድታገቢ ነው፣ የምትወጂውን ሳይሆን። You know why? Because you always live like a queen. የምትወጂውን ሰው ስታገቢ you know ወንዶች ብዙ ጊዜ የምትወጃቸው ከሆነ እነሱ ኢኳሊ የማይወዱሽ ከሆነ ላይፍሽ ሚዝራብል ነው የሚያደርጉት እና መጨረሻ ላይ you know እንዳብና it's like ሴቶች የሚወዳችሁን ሰው አግቡ በተቻላችሁ መጠን። እኔ ከራሴ ኤክስፔሪየንስ ነው የምነግራችሁ፣ እውነቴን ነው የምላችሁ። የማይወዱኝ ላይ ወድቄ ማለት ነው ወድና የሚንከባከብ ይለያያል። ወድና የሚንከባከብ ይለያያል። ቴንክ ዩ እንጂ ማን መማሪ የሚወድሽ ሰው ይንከባከብሻል፣ የሚወድሽ ሰው ይሳሳልሻል፣ የሚወድሽ ሰው ያከብርሻል። እውነት ለመናገር ግን እኮ የሚወዱሽ ሰዎች አሉ፣ ግን የማይንከባከቡሽም አሉ። እነሱ አይወዱሽም። they just እንትን ናቸው። ምን ነው they just infatuated ነው የሚለው ፈረንጅ። they just you know infatuationናቸው እስከሚወጣላቸው ነው። ከዛ ከወጣላቸው በኋላ ወደውሽ አይደለም፣ just infatuated. That's just the way how it is. Noted ብያለሁ። ያሁን I just learn a hard way, so I'm okay. You know, I'm blessed with the 2 boys. አንዳንድ ሰው እንትን አያረግም ብዬ ነው የማስበው። እውነት ለመናገር ጥያቄ ይሆንብኛል ሁሌ። የሚወድ ሰውና የሚንከባከብሽ ሰው ሁለቱ ይለያያሉ። በጣም የሚወድ ሰው እኔ በምን አምናለሁ መሰለሽ? የኔ የሆነች መስፈርት የራስሽ የሆነ መስፈርት የምትይዋለሽ 3 ነገር ወይ 2 ነገር ወይ 1 ነገር ትይዣለሽ። እሺ አንድ ቤት ውስጥ ስትኖሪ ያው ፍቅረኛ ሆነሽ ስትኖሪ እንኳን አግብተሽ ፍቅረኛ ሆነሽም ስትኖሪ የእግርና እግርም ይጋጫል። የማያግባቡሽ ነገሮች አሉ ወይ የምትግባቢያቸውም አሉ። 10 ነገሮች የምትግባቢያቸውን 15 ላትግባቢ ትችያለሽ። ግን የራስሽ የሆነ አንቺ ወይ ወደ አንቺ እንዲመጣ የምታደርጊበት መንገድ ማስተካከል አለብሽ ወይ ወደሱ የምትሄጅበት መንገድ መሆን አለበት። ትዳር ላይ ዘለሽ ከመግባትሽ በፊት ፍቅር የሚባል ነገር አለ። እያየሹ ቆይተሽ ኦኬ ይሄ ነገር አያስኬድም፣ ይሄ ነገር ያስኬዳለሽ፣ በንግግር ተማምነሽ ምትቀጥዩ አለ፣ ምትፈቹም አለ፣ ማትፈቹም አለ። ለኔ ትዳር ማለት ለኔ ጦርነትም ነው። ወይ ትማርኪያለሽ ወይ ትማርኪያለሽ ትዳር ውስጥ ስትገቢ። ፍቅር ላይ ግን ሴቷ ብልህ መሆን አለባት። ብልህነቷን በዘዴ ይዛ ነው ያንን ፍቅረኛዋን ባለመታረቀው ብዬ ነው ማምነው ነኝ። ዝም ብሎ መመዘኛዎቻችን ካደረግንማ ደህና ሰንብት ብለን ነው የምንቀረው። መማር ስልክ ላይ ነች፣ ሚዩት ነች። ሞስት ኢምፖርታንትሊ ትዳር ከእግዚአብሔር ነው። እኛ ከእግዚአብሔር ሳንጠብቅ ቀርተን ስንሯሯጥ ነው የሁለት ልጆች እናቱ የቀረውትና ትዳር ከእግዚአብሔር ነው። ጀስት እግዚአብሔር ሲሰጥ ነው ሞስት ኢምፖርታንት ፓርት እና ኦልዌይስ ጣልዩ እግዚአብሔር ግን ጣል ያለን
ደህና አደሩልኝ መማርዬ ሁላችሁም ና እንጂ አስተያየት ስጥ እንጂ አንተ ምስል እንጂ አንተ ከመውጣት አንተ ትዳር ከማን ነው ተናገር። ትዳር ከማን ነው አባዬ? ከትጅ ነው የምናገኘው። አይ መጀመሪያ ከእግዚአብሔር ሰው በነገርሽ ላይ በዚህ ጉዳይ የራሱን መላምት ያስቀምጣል እንጂ ትዳር ከእግዚአብሔር ነው። ምንም ነገር የለውም። ይሄ ምርጫ ጉዳይም አይደለም፣ ስለፈለግን አይደለም፣ ስለምንፈልግ ሳይሆን በሚያስፈልገን ሰዓት ያው ነው እሱ የሚሰጥ የሚያዘጋጅ እግዚአብሔር ነው። አዳር በፍላጎት ነው፣ ትዳር ግን ከእግዚአብሔር ነው። ያ እግዚአብሔርም የሰጠው ትዳር ተንከባክበን እንቁላል መያዝ አለብን። ዘማን አዳር ይዤ እኮ ነው ማቲን ይዤ የመጣሁት። አዳር እንዳትሄዱ በዚህ ነገርኩሽ። አዳር ነው፣ አዳር በፍላጎት ነው፣ ትዳር ግን ከእግዚአብሔር ነው። እና አዳር ይዤ ነው አለች። አንድ ቀን ልታቀፍ ብዬ ልጅ አቀፍ የመጣው አሁን ማቲን ብርድ ሲመጣ አቀፍ አንድ ቀን ነው ትጂ። አይ አንድ ቀን እንኳን አይደለም፣ ያው አንድ ቀን ነው የሚወስደው ብዬ ነው አንድ ልጅ ለማቀፍ። ግን አሁን አንድ ነገር በጣም ሁሌ የሚገርመኝ ነገር ሪሌሽንሽፕን ሴቭ ያደርገዋል ድንገተኛ የሆነ እርግዝና ወይም ልጅ መውለድ። ነው አያረገውም። የሚገርም ከልጅ አባ ጋር በዚህ አጋጣሚ ብዙዎቹ አያውቁም። አልነግራችሁም ከየት እንደሆነ የሚገርምሽ አንድ ቀን ላይ ከመጣሽ ጓደኞቼን ጠይቂያቸሽ እንዴት በእጅ በእግሬ ገብ 6 ወር ነው የተመላለሰው አብረን ከሆነን። ግን ማቲ ሲረገዝ ሂስታር ላይክ ቼንጂንግ ገባሽ ነገሮች ሲምንትን ሲሉ እና እኔ ደግሞ ታውቂያለሽ ጥጋቤን ታውቂያለሽ። እዚህ እንኳን የሆነ ነገር ሲናገሩኝ በቃ ጀስ ሰይ ነው ስቴይ አዌይ ፍሮም ሚ 6 ወር ለምን ያገባሽ አብሮሽ የሆነ ሰው አመሉ ሲቀየር ልጅ ስላረገሽ ነው ማንነቱን የምታውቂው ሰው እንደዛ ነው። እና አንዳንድ ጊዜ ልጆች እንደዚህ አይነት ሰዎችንም እንድታውቂ ያደርጉሻል። ልጆች ሲመል እንደውም አንዳንድ ሴቶች ከቻላችሁ አርግዣለሁ በሏቸው ወንዶቹን ሳታረግዙ፣ የዛኔ ማንነታቸውን ታውቃላችሁ ማለት ነው፣ እውነተኛ ሰው መሆናቸውንና አለመሆናቸውን። በዚህ አጋጣሚ ልምከራችሁ። እኔ አሁን ከዚህ በኋላ እንደው ሰው በጣም የሚወደኝ ሰው ራሱ ብተዋወቅ ባገኝ አውቄ አርግዣለሁ ነው የምለው። አሁን እንዳይሰማሽ ግን ትጂ ዝም በይ። አይ ተይው፣ እሱ አበሻም ላይሆን ስለሚችል it's okay እና እየሰማን ነው ያላችሁ ወንዶች ትምህርት ሰዱ። እውነቴን ነው የምላችሁ። እና it's not easy። አንዳንድ ሰው የሚመስለው እንትን እኔ 14 ዓመት የመጀመሪያ ልጄን አግብቼ ነው የወለድኩት by the way I was married 3 years ምናምን እና 14 ዓመት እኔ ማንም ሰው ሸውዶኝ አያውቅም። ግን እድሜ ሲሄድ ሲገፋ vulnerable ትሆኛለሽ። ሴት ልጅ ደግሞ የሚገርማችሁ ስመርጥ ነው መማር I swear ነው ምን 14 ዓመት ሙሉ ልጄ 12 በይው ከዲቮርስ ካረው 12 ዓመት ሆኖኛል። 12 ዓመት ሙሉ ስመርጥ እንትን ፒኪ ነኝ በጣም እና መጨረሻ ላይ ግን በቃ I'm getting old እንደዚህ እየለመነኝ ምናምን የምትዩ ነገር የለም you get in that vulnerable time እና ደግሞ በቃ እንትን ብያለሁ ልጄንስ አንድ ባንድ ላስቀረው ነው ብሞት እንኳን ብቻውን ትቸው ልሞት ነው ምናምን የምትዩ ነገር አለ እና ያቺ vulnerable time መጥፎ ሰው ካገኘሽ that's the worst mistake ላይፍሽ ላይ ሚስቴክ የምታረጊው ማለት ነው። ግን እንደምታየው ካስሽ is my blessing። እኔ አሁን I don't even care anymore ባገባ ባላገባ ልጅ ከዚህ በኋላ አለኝ 2 ልጆቼ አትሊስት ብሞት እንኳን they have each other ገባሽ ለብቻው ያኛውንም አልሞትም እና መሞት አለ ሁሉ at some point we gonna go ሁላችንም እና I'm so happy for that ልጄ መወለዱ። ለዛም ነው ኪፕ ያደረኩት እንጂ ሁሌ ነው የምላችሁ I had option 2 ጊዜ አፖይንትመንት ይዤ ነበረ ተርሚኔት ላረገው ግን I pray over it። ይሄን ሁሉ አመት እኔ አርግዣ አላቅም የሚገርምሽ ማለት ነው እና ይሄን ሁሉ አመት ሳላረግዝ አቦርሽን አርጌ አላቅም እና አሁን በ37 ዓመቴ አቦርሽን ባረግ እግዚአብሔር ራሱ ይወደዋል ገባሽ ቢኮዝ ሰው ተቀየረብኝ ብዬ ለዛ ነው I made this decision I took over። አሁን I can imagine my life without him like literally I'm like I would kill anybody to have him in my life ማለት ነው እና it's a different situation። እግዚአብሔር ደግሞ ሁሉ ነገር የሚያደርገው ለምክንያት ነው። ግን ያው ከኔ ተማሩ ለማለት ነው። I'm just sharing my experience። አይ ትልቅ ፖይንት ነው የነገርሽን።
አርግዣለሁ በሉ ጋይስ። እንዴ ቆይ አርግ ግን እንደዚህ ሰዎች ይታገዙ ስንል ሌባ ለማኝ ምን የተለያየ ስም እንሰጣለን። አንቺ ብትጠይቂ የጠየቅሽውን ሰው መሳደብ ተንኮሎ የሚያስብብኝ ምናምን ማለት አይደለም። ሁሉንም በቅንነት አስቢው እና እነሱ ልባቸው ይራራል። በእውነት አንዳንዴ ሊሰድብሽም ሊተናኮልሽም የመጣው ሰው አይ እኔ እንደዚህ ሆኜ ነው ብለሽ ምክንያትሽን በደንብ ግልጽ በሆነ መንገድ ካስቀመጥሽ የማያግዝበት መንገድ የለም። ባያግዝ እንኳን ዝም ብሎ ይሄዳል፣ አይተናኮልሽ። ስለዚህ ጠንካራ ሁኝ በመንፈስ ያልኩሽ ባለፈው ይሄን ነው። በቃ ሊያጠቁኝ ነው እንዲህ ሊያስቀሩብኝ ነው የሚል ሜንታሊቲ ይዘሽ እዚህ ሶሻል ሚዲያ ላይ መረዳት በጣም ከባድ ነው። እሱን ነገር ሬዲ ሁኝ። ኔክስት ታይምም በግሩፕም መጣን እንዲሁም በተናጠልም ማገዝንሽ መንፈስሽን ማጠንከር አለብሽ። እርዳታ እስከጠየቅሽ ድረስ ሰዎችን የሚሉትን ነገር መታገስ አለብሽ። ደግሞ በጣም ብዙ ሰው እርግጠኛ ነኝ አንቺን ለማገዝ የተለያዩ ሀሳቦችን ሊያቀርቡ ይችላል። አንቺ ባይስማማሽም ማለት ነው። አንቺ ባይስማማሽም ግን ሰዎች መልካም ነገር የሚሉትን ሁሉ ለአንቺ እየወረወሩ ነው ያሉት። ገንዘብ ብቻ አትይ፣ ሀሳቦችንም አትጥያቸው። እድሎችን ያጡ ብዙ ሰዎች አሉ። ሀቅ ነው ይታዩ ሀቅ ነው። እና ይህን እድል ያጡ አሉ። ኢንፎርሜሽን በማጣት ብዙ ሰው የሚንከራተት አለ። እንዴት ላይፍ መቀጠል እንዳለበት አዲስ ሆኖ እንደዚህ አንዳንድ ችግሮች ሲፈጠሩበት የሚያዋራው አይዞህ የሚለው ሰው የሌለው በጣም ብዙ ሰው አለ። ይህን እድል ስታገኝ አንቺ እንደዚህ አታክ ለማድረግ ብቻ እንደሚመጡ አድርገሽ አታስቢው። አንቺ ነሽ መቀየር የምችው ያንቺን ያለሽበትን ሲቹዌሽን በመንገር። ስለዚህ ጠንከር በይ። እንዲዝሽ ነው ይዘሽ ነው እንትን ትኩስ ነገር ጠጪ። እንትኑ ቅዝቃዜ ይመስለኛል ነው። ደብረ ብርሃን ብርድ ልብስ አለ ልላክልሽ። አራለኝ የደብረ ብርሃን አለኝ ከብርድ ለብር ዝዬ እንዴት አመሸሽ? እዚህ በጣም እያስፈቀደች ነው መማርዬ ለመተኛት። ማህጓሌ እንዴት አመሸሽ? አዲሷ መማር 2 እንዴት አመሸሽ? እስካሁን ቆይቼ ታየሽ እኮ የካሱ እናት እንዴት አመሸሽ? ማሬ እንዴት ነሽ? አለሁልሽ። ደህና ነሽ? እግዚአብሔር ይመስገን። ካስዬ እንዴት ነው? ኧረ አሁንማ ጎርምሶ እኮ መከራዬን ያበላኝ። አደራሽን መጥቶ እንዳይጠይቀን። ኧረ እየጠየቀ ነው። ስለእናንተማ አታጎቶቹን አይረሳም። እግዚአብሔር ያሳድግልን። አሜን ማሬ አሜን። ያኛው ልጅሽ ራሱ ሲያምር ቲጂ አይኖም እንዳከላየሹ ሲክስ ጓደኛዋ ነው መማር ያይተሻል። ልጇ የመጀመሪያ ልጇ ሁለቱን የለቀቀቻቸው ፎቶ ላይ አላየሁም። ትናንት እኮ ላኩልሽ የካስሽን ፎቶ ልካለች። አላየሽም? የግራጁዌሽን እያደረገ ነበር ልጅሽ? ግራጁዌት አደረገ 8th ግሬድ። አሁን 9ኛ ክፍል ገብቷል። ብታየው በቃ ኦማይ ጋድ 14 ነው 14 ዓመቱ። በእናቴ እኔና አንቺ የ9ኛ ክፍል ወሬ አለን። ኤግዛክትሊ ኦኬ። የ9ኛ ክፍል ክለብ ክፈቱ። የ9ኛ ክፍል ክለብ ታየ ስላልገባ በጣም የሚያምር ማርያምን ከካስሽ ይበልጣል። በጣም ልጅ ሆኖ በጣም ቆንጆ ነው። በጣም ኧረ ያምራል። አሁንም ያምራል። ቆንጆ ነው። ማርዬ እኔ በቃ ልውረድ። ደህና አደሩ። ወይኔ ጨረስክ? በእናትህ በአፍ ቆሞብኝ። አዎ ትንሽ ከቆየሁ ደግሞ ብዙ ላውጋ እችላለሁ። ወግ እወዳለሁ እና አውጋ ችግር የለውም። ሳርዬ ነው ወርቅ። እኔ አሁን እንደዚህ ይሄንን ፒንክ ሹራብ አድርገሽ ሳሽ ምን ትዝ እንዳለኝ ታውቂያለሽ? ፒንክ ቆንጆ ሳተን ነው አሁን ለገና ማሰራልሽ። ታድዬ ከፊትሽ ጋር ሳተኑ ግን አየሽ እንዴት እንዳማረብኝ።
የኔ እናት በሱ እኮ ኦርደር ብዙ ስለመጣ እኮ ነው የእሱ እኮ ነው የምገዛው። ምልክት የኦርደር እኮ ነው ኧረ እባካችሁ ልብስ ይበቃታል። ቤቱ ጠበበ ጋይስ፣ በሌላ ነገር ቀይሩላት። ብር የላችሁም እንዴ? በብርም እኮ ይሰራል እንዴ? ልብስ ብቻ አረጋችሁበት። ኧረ ፈሰሰ፣ ቤቱ ፈሰሰ። እኛ ጠቦናል ወይ መስለዬ ወይ ቅጤን ሁሉ አውጥቶታል። ቅጤ የሌለኝም ምሳተኑና አረ እንዲሁም ቆንጆ ነሽ እኮ መማርዬ። ወይኔ መማር ለምን ብለህ ካደረግህ ምን ሆነ? አይንሽማ አይን ነው እህት አለ። ምንም አልሆነ። ምንም አውቀው ነው አልነበብ ሲል እኮ እንደዚህ ይጻፋል። አለማንበብ ነው፣ አለማንበብ ነው ዋናው። ፍለጋ እንደዚህ ይጻፋል። ዘመናት እንዴት ነህ? እዚህማ ድሪያውን ወስደሽ በዛው አስቀረሽው አይደል? ምንም ነገር ቪዲዮ የለ ምን የለ። ለነገሩ አንቺና ቪዲዮ አላርጅክ ናቸው። አልደረሰኝም ሪምዬ። መች ደረሳት? አልደረሰኝም። ተዘረፍኩ እኮ በአደባባይ። አድራሻ ላኪልኝ ይላል። ስሚ መማርዬ፣ እነ ዮኒ ከሚስቱ ጋር እየጠበቅንሽ ነው እባክሽ እና ጌም ቢያት ይሉኛል። አመቱ እኮ ነው ማርያም። ትንሽ እንቆያቸው እነሱም ይንቃሉ። ይንቁ ቁርስ ይብሉ። ቆይ ንቃ ዮኒ ንቁና ትመጣለች። እሺ በደንብ ቁርስ አብላት። ዛሬ ከፋሚሊዎቿ ጋር ናት። ተጫወቱ፣ የራሳችሁን ቢያችሁ። የሆኑ የምትቀጫቸው ሰው ልጅ አለ አይደለ? ሁሌ እነዛ የሚያስቀጣ አሁን ቅድም እኮ መጥተው ነበረ። አንቺ ግን ቅጣት ግን መማር አታውቅም። አረ ምን ሊያደርግላት ደግሞ? እሷ ትቀጣ። እዛ ዋኛው ቤት ግቢ ይበላት እኮ ዮኒ ነገር እኮ አይ ኮይን አይቀጣም መማርዬ። ብትሞች ብትቀጪ በልክ ነው ወንበር ሳትነሺ ነው መቀጣት ያለብሽ እንጂ እንደኛ አፈር ላይ ምናምን እየተንከባልሽ ምን ቦታሽ ጀምርሽ ልጅ አፈር አረ የሆነ ቅጣት። አረ ቅጣትማ ልጆቼ ለማብላት ስል አፈር ላይ አይደለም ውጭ ነው። አይ ያን ያህል አልሄድም። በበርበሬ ታጠቡ፣ በርበሬ ላይ ቁጥበሉ። እኔ ከሀቢባ አንድ ተምሬያለሁ። ይቅርታ የሰው ስም መጥራቴን። በረዶ በጨው እጅ እንደሚያሚያወቁ ታሳዝነኝ ማርያምን ተለጥፎ አይቼ። አዎ እንትን አይ ቲንክ ሪአክሽን ይፈጥራል። አናሹ ምን አስባችሁ ነው? ለበረዶ እንዳያንሸራትት ጨዋር እንደሚነሰነስ እዚህ ሀገር እኔ እዚህ ጨው አደርጋለሁ እና ጨው በበረዶ እንዴት ነው የሚበጣ ተቃጠለ ስትል እንዴት እንዳሳዘነችኝ። ከዛ ምን ባረግ ቆንጆ ነው። ጨው አደረኩና በረዶ አድርጌ ቁጭ አደረኩ። ሳህን ላይ ነው እጅሽ ላይ እንዲቆርጠው ነው አይደለም ማለት ምን አይነት ጨውና እንትን ምን አይነት ሪያክሽን አለው ለማለት ነው። አሁን ለምሳሌ ማለት ነው ሮድ የሚበላሸው ብዙ ጊዜ ኢቨንት ታየራችን ይበላሻል። እዚህ ዊንተር ላይ ሳልትና እንትን የስኖ ላይ ይረጫል ብዙ ጊዜ እና የሆነ እንትን አለው ሪያክሽን አለው የሁለቱ መጋጨት። ግን ምናሹር እጅ እንደዛ ምናልባት ሴንሲቲቭ ሆነው ይሆናል እጇ እንጂ ስፖርት ቢያደርጉት ግን አሪፍ ነው። ስፖርት ቢሆን ገባሽ ተቀምጦ የሚውለው ሁሉ ጌም ላይ እኔ ደግሞ ንገርሽ ቲጂ ኢትዮጵያ ያሉት እንቁላል ሲቀጡ ስብር ሲያደርጉት እንቁላል ወይኔ እንደ አንድ እንቁላል ስንት እንደሚገዛ ብታይ እኮ ኢትዮጵያ ውድ ነው አይደል? ቲቪው ነው የገረመኝ። እንትና ቲቪ የሰበሩ እና እንትና ዜድ የሰበረች ማርያምን ቲቪ ይሄ የምናይበት ቲቪ ትልቅ ቲቪ ነው። በጣም ነገሩ የራሱ ብዙ ጊፍት ከሰጡኝ መስፈሬን አልተውም። ለምን አላየው? ይኸው ዝም ብሎ አሁን ጸበል ይሰበር አንድ ሺህ ከሰራሽ በዛ ጌም $500 ቆንጆ ቲቪ ብላክ ፍራይዴይ ሲመጣ ትገዣለሽ። ምን ችግር አለ? እውነት ነው ነገሩ። ሳስበው ምንም አይጠቅማ እያየችው አይደለም። ቲክቶክ ላይ እየዋለች ወይኔ ጉዴ ቲቪ ስብር እንዴ አውርዳ ስታፈርጠው ነው ያየኋት እኔ። ገርሞኛል በጣም። የእሷ ጥቅሙ ጉዳቱ ነው የሚብሰው። ቲቪ ስንት ሸጠው አረብ ሀገር እንዴ ፕሮፐርቲ እንትን የለም እንዴ ህግ? እኛ ሀገር እኮ አለ እንደዛ።
ዝም ብለው ነው እንትን ነው። ለነገሩ ጌሙን ኤክስትሪምሊ ወሰዱት፣ ግን ያው ሲሰለቻቸው ይተውታል። እዚህ ሀገር እንደዛ ነው አይደል? ቲጂ እኛ ሀገር ፕሮፐርቲ ዳሜጅ ብሎ ይዙሻል አይደል? የራስሽን ኧረ ቲቪ ከሰበርሽ መብትሽ ነው። ከተናደሽ ስበሪው። ኧረ እኔ አልሰብርም። እኔ ዕቃ መስበራለሁ። ማን አባቱ ይጠይቅሻል? አይ እንደው ከፈለግሽ ነው የምልሽ። ማን አባቱ ይጠይቅሻል? እንደው ዕቃ ተበላሽቶ ይሆን አይሰራ ይሆናል። ካልሰራ ችግር የለውም አይደል? ስበሪ እግዚአብሔር 1000 ብር ከሰራው ቲቪ ስበሪ ፍሪጁንም ስበሪ ቢሉኝ አብሬ ይሰብራለሁ። አዲስ እገዛለሁ። ብር ብቻ ያሰሩኝ እንጂ ስንት ነው ፍሪጅ የሚሸጠው? ፍሪጅ 500 ብር አዲስ ትገዣለሽ። ቲቪ 500 1000 ብር ምናምን ከሰራው በዛ ጌም the whole time ዋይና ተሰብርላችኋለሁ። ችግር የለውም። ኧረ እኔ አልሰብርም። እኔ በጣም እመጣለሁ። ዕቃ መጣልና ዕቃ መስበር ነው። አይ አሮጌ ስለሆነ ነው እኔ ልስበረው የምለው። አንቺ ከገዛሁት እኔ ስንት ዓመት ያደረገ ቲቪ ያለኝ እናቴ። እኔ አማች ዕቃና ብር ያዡን ይወዳል ይላሉ እናቴ። ትቀልዳለች። ዕቃና ብር ያዡን ይወዳል ይላሉ። የለ እንደ እኔ አሁን ቲቪ ስቀይር በፊት ውጭ ነው ቁጭ የማደርገው መንገድ ላይ መቶ ይወስዱታል። ኢትዮጵያ ቢሆን ኖሮ ላለው አንዳንዴ ማለት ነው። እና ምን እዚህ ሀገር እኮ እንትን ቲቪ መንገድ ላይ ማግኘት ትችያለሽ፣ መኪና ዞር ካልሽ። እኔ አሜሪካ አዲስ ሆኜ እንደገባው የገባሁበት ሀገር ቲጂ ማያሚ ነበር የገባሁት እና እስቲ ወክ እናድርግ ውጭ ምናምን ብለን ከባለቤቴ ጋር ወይኔ በስመ አብ ምን ሆኖ ነው እቃውን ወይኔ ከቤት አባሯቸው ነው። ዳምፕስታር ነው ሳቀው ስሰለጥር ማለት ነው። ሳልሰለጥን ግን በየቦታው ዕቃ ተጥሎ ሳይ ከቤት አባሮ ኪራይ አልከፍል ብሎ አባሮ ባለቤቶቹ የጣልባቸው የሚመስለኝ። ከዛ ይሄ እኮ በቃ ሰው የሚጠሉት እኮ ብዙ ጊዜ ተጠንቀቁ ተዋን ያለበት ምናምን ነው። አንዳንድ ምንድን ነው ምናምን ስል እንደዛ ብሎ ነገረኝ ማለት ነው። ወይኔ በስመ አብ ወይ አሜሪካ እንደዚህ ያሳዝናል አልኩኝ። የማክዶናልድስ ቲቪ ያለው ደግሞ ኦፈር አፕ። አሁን እኔ ጌም ብጫወት በቲቪ መስመር እግዚአብሔርን ኦፈር አፕ የሚባል አለ። እሱ ጋር ሄድሽ በ30 ብር ትገዣለሽ፣ $30 አሮጌ ቲቪ ለመጣል ማለት ነው። እስቲ በቲቪ አጫውቱኝ በእናታችሁ። እዚህ ጋር ጥሩ ብር ምሰጡኝ ከሆነ እሱን እየገዛው ኤቭሪዴይ እንትን ካሊፎርኒያማ እንትን ማርኬትም አለ አይደል እንዴ? ቲቪ እንጀምር ነው ደግሞ ቲቪ ሰበራ። እኔ ዘጃችሁ ምስሰሩ ዕቃ ሰበራ የጀመሩ ሶማሌዎች አሉ። አንድ ሶማሊያ አለ እያወጣ የቤቱን ዕቃ የሚፈጅ ሶማሊያ እና የሆነች ቻይና የምትመስል ነገራች የሚጫወት ሁሌ ያን አይተው ነው። አሁን ወደኛ ግን መለመድ የለበትም እንደዚህ እኮ አረኛ ያልሰብሩ ኢትዮጵያ ያሉት አይሰብሩም። በቃ ችግር የለውም። እኔ አልሰብርም። አታስዋሽኝ። ኢትዮጵያን ባልሆን እዚህ አልሰብርም። እኔ በመከራ ነው አሮጌ ዕቃ መጥለ እኛ ቤት ብትሄጂ እናቴ ጋራ የአንቺ እድሜ ይሄ ማንኪ የአንቺ እድሜ ነው ትላለች። እኔ ደግሞ የስደት ስወጣ የገዛሁት ዕቃ አለኝ ይቀመጥ። አይ እዚህ ሀገር ዕቃ መጣል አለብሽ። ዕቃ ካልጣልሽ ሁሉ በፕላስቲክ በምናምን ተሞልቶ በቃ እንትን ትያለሽ። አይ እዚህ መልመድ አለብሽ መጣል፣ ካለበለዚያ አብስማ ጣይ እርምስ ለጣይ እንዴ የምጠቀምባቸው ብቻ ነው ያሉ። እኔ አሁን ማዘርም እንዲህ ናት። እዚህ ቤት ተውት። ፕላስቲክ ራሱ ዕቃ የተገዛበት የሆነ ዕቃ ለምሳሌ ራይዝ ምናምን የተገዛበት ነገር ካለ ታስቀምጠዋለች ማለት ነው። ምንድነው የሚያደርግልን? ስለ ዕቃ ይቀመጥበታል ትላለች። ቦታ እኮ ፕላስቲክ ይሄ እንደ ኢትዮጵያ ማለት ነው። ኧረ ተይ ሴትዮ፣ ቤቱ በፕላስቲክ በምናምን ሞላ ላለው በቃ እንትን ነው የሚመስልሽ። ፕላስቲክ ፋብሪካ ያለን ነው የሚመስለው። እና መጣል አለብሽ አንድ ግን እኔ ደስ ያለኝ እማትጥዩ ቃለ አሁን እህቶቻችንን ያለ ሂውማን ሄር ስናያቸው ደግሞ ሲያማምሩ በእውነት በጣም ነው የሚያምሩ። ቆንጆ ናቸው። ያ በጌም ምክንያት ምክንያታቸው ማውለቅ አሁን ከትንሽ ጊዜ በኋላ ሂውማን ሄር ደግሞ ይቀራል። ያ ቆንጆ ናቸው። ማርያም ይዛው ለቁ እንዲያላየው ልብስ እያወለቅን እንሄዳለን። እነዚህ ከቀጠሉ ሂውማን ሄር ወለቀ አላየውም። ያንተና ሄለን አውልቃ ቆንጅዬ ናት ብታይ፣ ቆንጅዬ ሆነች። አንዲት ልጅ ቅንድቧን ተላጭታ አይቻለሁ። ስማ ሰበናም ግፍት ስትሰጠኝ የምትነፋው ስዕሏ ነች ከኋላ። ያንቺ እኮ እዛ ጋ ሆኗል። ግፍት መማሪ ለምን እንደሆነ አይገባኝም።
ለምንድን ነው እዛ ጋር ሄደው ጊፍትሽ ሲነፋ ብዬ እያየሁ ፒንክ ነው የሚሆነው ብዬ ስጠብቅ የእኔ ፎቶ ነች የምትነፋው። አትንቲበት እንትኑን ፎሎ እያስደረግሽ እንጂ መማርቱ አዲሷ ልጅ ሰላምናችን ምን ሆና ነው መማር ፖዝ የሆነችው? የት ሄዳ ነው? አረ ፖዛ ወይ እንትን ብያት ዘግቻት ነው ወሬ አቆማታለች እኮ ቅድም ስነካያየዋት ማለት ነው። ማርያም ለካ እዚህ ናች። ፎሎ አድርጓት ስራ ቦታ ነው የምታናግርት እንጂ መማር ቤት እዛ አይደለም። ማንን ላጋባ እዚህ ቤት ንገረኝ። ችግር የለውም ደግሞ ለአንተ ያልሆነ አጋቢ ነገሩ ወንድማችን ስለሆነ